አጠቃላይ ስለ ካሜራ ትንሽ ግለጽልን። እሺ ካሜሮች በመጀመሪያ ሁኔታ እንደሚመስሉ እነዚህ ዋየርለስ ካሜሮች ናቸው። ዋየርለስ ካሜሮች ማለት ገመድ አያስፈልጋቸውም ስለ ምስል ለማስተላለፍ ነው እንጂ ይህ ካሜራ ግዴታ ፓወር ያስፈልገዋል፣ የኤሌክትሪክ ፓወር ያስፈልገዋል። ለዛ ገመድ ያስፈልጋል። ግን አብዛኞቹ እንዲህ ትልልቅ ቦታ ላይ የምናያቸው ካሜሮች ምንድነው ገመድ ተዘርግቶ ምናምን ቲቪ ጋር ኮኔክት ተደርገው ነገር ነው። ያን ነገር ያቀላል ነው ዋየርለስ የሚያስብለው እሱ ነው። እነዚህ ካሜሮች የሚሰሩት ምንድነው ከስልክ ጋር ኮኔክት ያደርጋሉ። ኪውአር ኮድ አላችሁ። ኪውአር ኮዱን ስካን በማድረግ ኮኔክት በማድረግ ከስልክ ጋር ቤት ውስጥ ያለውን እንቅስቃሴ በመከታተል ነው። ለዚህ ደግሞ በሁለት አይነት መንገድ መጥቷል። አንደኛ ቤት ውስጥ ዋይፋይ ካለ በዋይፋይ የሚሰሩ ካሜሮች አሉ፣ እነሱን መጠቀም ትችላለህ። ቤት ውስጥ ደግሞ ዋይፋይ ከሌለ በሲም ካርድ የሚሰሩ ካሜሮች አሉ። ሲም ካርድ ይገባባቸውና ሲም ካርዱ ላይ ፓኬጅ ይሞላል። ፓኬጁን እየተጠቀሙ መልእክቱን ወደ አንተ ያስተላልፋሉ፣ ዋየርለስሊ ያለ ገመድ ማለት ነው። ይህንን ካለ በኋላ ካሜሮቹ አብዛኞቹ እኛ ጋር ያሉት የደህንነት ካሜሮች ኦልሞስት 99% ካሜሮቹ 360 ይሽከረከራሉ። ድምፅ በደንብ አድርገው ያስተላልፋሉ። በቃ ማዳመጥም ማስተላለፍም ትችላለህ። ከዚህ የዘለለ ደግሞ ካሜሮቹ ደስ የሚለው ፓርት ምንድነው መሰለህ? ወደ ላይና ወደ ታች ከፍ ዝቅ እያሉ በጨለማ ደግሞ ጥርት ባለ ሁኔታ ያለውን ነገር ያሳዩሃል። ማን ቤት ውስጥ ገባ ወጣ የሚለውን ነገር በደንብ አድርገው ማሳየት የሚችሉ ናቸው። ዝቅተኛ ከ70 ሺህ ብር ጀምሮ አሉ። ይህንን ይመስላል የደህንነት ካሜራ ኦቨርኦል። በስልክህም በቲቪም በኮምፒውተርም መስራት የሚችሉ አሉ። የተለያዩ ካሜሮች ናቸው።